የእናት ውለታዋ ዋጋው ስንት ነው? አንድ ልጅ ተወልዶ 7 ዓመት ሞላው። እናም ያቅሙን ያህል እናቱን ስራ ማገዝ ጀመረ። ታዲያ አንድ ቀን አመሻሹ ላይ እናቱ ራት እያዘጋጀች እያለ ወደ እናቱ በመሄድ በላዩ ላይ ማስታወሻ ያሰፈረበትን ወረቀት ለእናቱ እንድታነበው አቀበላት። እናቱ እጆቿን በጨርቅ ካደረቀች በኋላ ወረቀቱን ተቀብላ ማንበብ ጀመረች። የጽሑፉ መልእክት እንዲህ ይላል። በዚህ ሳምንት ግቢያችንን ያጸዳሁበት 50 ብር፣ ክፍሌን ላጸዳሁበት 20 ብር፣ ለአንቺ ሱቅ የተላላኩበት 25 ብር፣ ገበያ ስትሄጂ ትንሹ ወንድሜን የጠበቅኩበት 30 ብር፣ ቆሻሻ የደፋሁበት 25 ብር፣ ትምህርት ጥሩ ውጤት ላስመዘገብኩበት 100 ብር፣ በጠቅላላው 250 ብር ዕዳ አለብሽ ይላል። ልጁ እናቱን ለመጀመሪያ ጊዜ በስራ ያገዘበትን የመጀመሪያ ቀን ክፍያ ጠየቀ። እናቱም እዚያው በቆመችበት ልጇን ትክ ብላ ተመለከተችው እና ልጇን አሁን ያለበት ደረጃ ድረስ ለማድረስ ያሳደገችበት የህይወት ትዝታዎች በህሊናዋ ብልጭ ብለው ታዩት። ብዕሯን አንስታ ልጇ የጻፈበት ወረቀትን ገለበጠችና ከዚህ የሚከተለው ማስታወሻ አሰፈረች። በማህፀኔ ውስጥ እያደግ ለ9 ወራት ተሸክሜሃለሁ። ክፍያ ግን አልጠየቅኩም። አንተን ልጄን አምጬ ስወልድ ክፍያ የለም። ተወልደህ አሁን ያለህበት ደረጃ ለማድረስ ክፍያ አልተቀበልኩም። ስትታመም ማሳከም፣ ማስታመም፣ በጭንቀት ማልቀስ፣ ለነዚህ ሁሉ አሁንም ምንም ክፍያ አልጠየቅኩም። ለአሻንጉሊት፣ ለምግብ፣ ለልብስና ንጽህናህን ለመጠበቅ እንኳን ምንም ክፍያ አላልኩም። ከሁሉም በላይ ላንተ ለሰጠው ትልቅ ፍቅር ምንም ክፍያ አልተሰጠኝም በማለት ጽፋ ወረቀቱን ለልጇ አቀበለችው። ልጁም እናቱ የጻፈችውን አንብቦ ሲጨርስ አይኖቹ እንባ አቀረሩ። ከአይኖቹ ውስጥ የእንባ ዘለላዎች ዱብ ዱብ አሉ። በቀጥታ ወደ እናቱ ቀረበና እናቴ በእርግጥም ሁሌም እወድሻለሁ አላት። ከዚያም ብዕሩን አንስቶ በትልልቅ ፊደላት እንዲህ ሲል ወረቀቱ ላይ ጻፈ። ከላይ ለሰራኋቸው ስራዎች ክፍያ ልጠይቅ ይቅርና ግና ያልከፈልኩት ብዙ ዕዳ እንዳለብኝ ተረድቻለሁ። እንደ ቋጥኝ የተከመረብኝን ያንቺን ዕዳ ንጄ ስለማልጨርሰው ሕይወቴን በሙሉ ትዕዛዝሽን በመፈጸም ላገለግልሽ ወስኛለሁ። እናቴ ሁሌም ወድሻለሁ ይላል። እኔም እዚህ ታሪክ ላይ የሆነ ነገር ጨምሬ እንዲህ አድርግ እንዲህ አታድርግ አልልህም። ከታሪኩ የምትቀስመውን ትምህርት ቀስመህ አንተ ራስህ በተግባር አውለው። እኔ ደግሞ እዚህ ጋር እጠይቅሃለሁ፣ የእናት ውለታ ክፍያው ስንት ነው? ተከፍሎስ ያልቃልን? መልሱን ለአንተው ትቼዋለሁ። አበቃው። ሁላችሁም አድማጭ ተመልካቾቼ ወዳችኋለሁ። እናቱን የሚወድ ሁሉ ይህንን ቪዲዮ ሼር፣ ላይክ እና ሰብስክራይብ በማድረግ ያድርስልኝ። በቀጣዩ ዝግጅቴ እስክንገናኝ ቸርን ሰንብት። ባባይ